ሰላም ጤና ይስጥልን ቤተሰቦች እንዴት ናችሁ? በዚህ ወር በጣም አነጋጋሪ ከነበሩ ጉዳዮች መካከል አንዱ የዲቪ 2027 ነበር እና ከዚህ በፊት እንደሚታወቀው ከጥቅምት ወር እስከ ህዳር የመጀመሪያ ሳምንት አካባቢ ተሞልቶ ያልቅ የነበረ የዲቪ መርሃ ግብር እንግዲህ በዚህ ዓመት እንግዲህ ሳይሆን ቀርቷል። ይሄ የሆነበት ምክንያት ምንድን ነው የሚለው በዚህ ቪዲዮ አቀርብላችኋለሁ። እስከ መጨረሻ ድረስ አብራችሁን ቆዩ። እንደሚታወቀው የትራምፕ መንግስት በዚህ የዲቪ መሙላት መርሃ ግብር በዚህ ዓመት እንግዲህ አዳዲስ ህጎች እንዳወጣና እንዳረቀቀ ይታወቃል። በጣም አስገራሚ የሆነው ነገር ግን የ1 ዶላር የክፍያ ህግ ነው። እንግዲህ በየዓመቱ ከ25 እስከ 26 ሚሊዮን አካባቢ አመልካቾች በዓለም አቀፍ ደረጃ ለዲቪ ፕሮግራም ያመለክታሉ። እንግዲህ ከ25 ወይም 26 ሚሊዮን አካባቢ ሰው እንግዲህ 1 ዶላር በጣም ቀላል ገንዘብ አይመስለኝም እና እንግዲህ ትራምፕ የቢዝነስ ሰው ነው እና ይህን ህግ የትራምፕ መንግስትና አጋሮቹ እንግዲህ ይህን ህግ አርቅቀዋል፣ ህግ አምጥተዋል ማለት ነው። ግን በጣም ትንሽ የሚከብደው ነገር እንደምታውቁት 1 ዶላር ክፍያ የምትከፍሉት ወይም ደግሞ የዲቪ አመልካቾች 1 ዶላር የሚከፍሉት በተለያየ የኤሌክትሮኒክ በሲስተም የታገዘ ክፍያ በመክፈል ነው እንግዲህ መሙላት የሚችሉት። ትንሽ ክፍያው ያን ያህል ብዙ አስቸጋሪ ባይሆንም ነገር ግን የሚከፈልበት መንገድ ማስተር ካርድ ወይ ቪዛ ካርድ ሁሉም አብዛኛው ሰው ይኖረዋል ተብሎ አይገመትም። ትንሽ አስቸጋሪ ነው። በተለይ ኢትዮጵያ ሆነን እዚሁ ለምናመለክት ሰዎች ትንሽ አስቸጋሪ ሊሆን እንደሚችል ኢትዮጵያ ብቻ ሳይሆን የተለያዩ ሀገሮች ማስተር ካርድ እና ቪዛ ካርድ ጋር በተያያዘ የተለያየ ችግር ሊያጋጥማቸው እንደሚችል ይታወቃል እና በዚህ ዓመት እንግዲህ የአመልካች ቁጥር በተወሰነ መልኩም ቢሆን ሊቀንስ እንደሚችል በጣም ግልጽ ነው። ይሄ መሆኑ ራሱ በጣም የራሱ የሆነ ጠቀሜታ አለው። በጣም ደስ የሚል ነገርም አለው። እሱ ወደ መጨረሻ ላይ እነግራችኋለሁ። ነገር ግን ለምንድን ነው የዘገየው? ወትሮ ከነበረው መርሃ ግብር ለምንድን ነው የዘገየው የሚሉት ዋና ዋና ምክንያቶች በዚህ ቪዲዮ እንግዲህ እነግራችኋለሁ ማለት ነው እና ከመጀመሪያው ግን ሲጀምር በመጀመሪያ ዲቪ 2027 የዘገየበት ዋነኛው ምክንያት ነው ተብሎ የሚገመተው እንግዲህ የ1 ዶላር የመመዝገቢያ ወይም ደግሞ የማመልከቻ ክፍያ ጋር በተያያዘ ነው ተብሏል። እንግዲህ ይሄ ክፍያ የሚፈጸመው በኤሌክትሮኒክ እና በኤሌክትሮኒክስ ወይም በሲስተም የታገዘ ይሄ ክፍያ እንግዲህ የራሱ የሆነ ቴክኒካል የሆነ ሴትአፕ ያስፈልገዋል ወይም ደግሞ በሙያ የታገዘ የሆነ የራሱ አስተማማኝ የሆነ ከአጭበርባሪዎች ሊከላከል የሚችል ሀክ ቢያደርጉ ወይም ቢሰርቁት እንኳን ሊከላከል የሚችል ሲስተም ወይም ደግሞ ስልት መገንባት ያስፈልገዋል። አዲስም እንደመሆኑ መጠን አዲስ የረቀቀ ህግም እንደመሆኑ መጠን የሆነ አስተማማኝነት ያለው አመልካቾች በአስተማማኝ እንዲሞሉና ሂደቱ እንግዲህ በነበረበት በስነ ስርዓትና በጥንቃቄ እንዲሳካ ተደርጎ ታስቦ እየተሰራበት ሊሆን ይችላል ተብሎ ነው የሚገመተው። በነገራችን ላይ ዲፓርትመንት ኦፍ ስቴት እንግዲህ በዚህ ጉዳይ የሚመለከተው አካል የዘገየበት ምክንያት ይሄ ነው ብለው በግልጽ በአደባባይ የተናገሩት ነገር የለም። ነገር ግን መላምቶች ናቸው የተቀመጡት። እንግዲህ እነሱ የአሜሪካ መንግስት አሁን ይህንን የዲቪ ጉዳይ የሚመለከተው አካል እንደተናገረው ከሆነ በቀጣይ ወራት ይህንን መች እንደሚከፈት እና እንግዲህ መች እንደሚያልቅ እናሳውቃለን ነው ያሉት። ይሄ እንግዲህ መች ይጀምራል መች እንግዲህ ያልቃል የሚለው ነገር እስካሁን ግልጽ የሆነ መረጃ የተቀመጠ መረጃ እንደሌለ ነው ልነግራችሁ የምፈልገው። ነገር ግን እነሱ እናሳውቃለን ብለዋል። መረጃው እንደደረሰን እናሳውቃችኋለን። በተለያየ የመረጃ ምንጮችም ልታገኙት የሚችሉት ነው። ይሄ ግን ሲባል የራሳችሁን ከአጭበርባሪዎች እና ከሀሰተኛ መረጃ አቀባዮች ራሳችሁን ልትጠብቁ ይገባል። አመልካቾች ይሄ የ1 ዶላር ክፍያ ጋር በተያያዘ እሱ ነው አንደኛው ሊዘገይ የቻለበት ምክንያት ይሄ ነው ተብሎ ነው በአንደኝነት ግምት የተሰጠው። ሁለተኛ ግን ፓስፖርት ጉዳይ እሱ በጣም የአሜሪካ መንግስት እና አስተዳደር ገና እየተነጋገሩበት ይገኛል ነው የሚባለው። የፓስፖርት ጉዳይ እንግዲህ እንደሚታወቀው ከዚህ በፊት ከነበረው እንትን አዲስ ህግ አውጥተዋል። አሁን አመልካቾች የመጀመሪያ ገጽ ፎቶቸውንና ስማቸውን የሚያሳይ ስካን ተደርጎ ነው ማመልከት ያለባቸው ነው እየተባለ ያለው። አሁን ግን ስለሱ ጉዳይ ያለቀ ጉዳይ የለም። ስለ ፓስፖርት ጉዳይ ያስፈልጋል ወይስ አያስፈልግም የሚለው እስካሁን የተረጋገጠ ነገር የለም። ነገር ግን ከፓስፖርት ጋር በተያያዘም አስፈላጊነቱ ጋር በተያያዘ እየተነጋገሩበት ነው የተባለው። ከዚህ በፊት እንደምታውቁት እንግዲህ የተመረጡ እድል የደረሳቸው ሰዎች ናቸው
ከደረሳቸው በኋላ ፓስፖርት እና ሌሎች መረጃዎችን ለማጠናከር የሚገደዱት እነሱ ነበሩ። ግን ነገር ግን አመልካቾች በመጀመሪያ ማመልከቻ እንትናቸው ላይ ፓስፖርት ማሟላት አለባቸው የሚለው ጋርም ሀሳብ የተያዘ ገና የጸደቀ ነገር የለም። ነገር ግን ፓስፖርት ያስፈልጋል አያስፈልግም አሁንም የተረጋገጠ ነገር የለም። በአደባባይ በግልጽ የተነገረ ነገር የለም። ገና የተደረሰበት ነገር ሲኖር እንግዲህ ያሳውቃሉ ተብሎ ይታሰባል። እንደ ሶስተኛ ግን እንደ ዲቪ 2027 እንግዲህ የዘገየበት ዋና ምክንያት አነስተኛ ግምት የተሰጠው ነው። ነገር ግን የአሜሪካ መንግስት አሁን የአስገዳጅ ለመንግስት ሰራተኞች እንግዲህ እረፍት አወጀ ይታወቃል። ስለዚህ እንግዲህ አዋጁ የአስገዳጅ እረፍቱ ከሸትዳውን ጋር ከመዘጋት ጋር የመንግስት መስሪያ ቤቶች ከመዘጋት ጋር በተያያዘ እንግዲህ ይሄ የዲቪ ሂደቱን ወይም ደግሞ የመሙላት ሂደቱን ሊያደናቅፍ እንደሚችል ይታወቃል፣ መገመት ይቻላል ማለት ነው። ይሄም የራሱ አነስተኛ ቢሆንም ግን የራሱ የሆነ ግምት አለው ለመዘግየቱ ተብሏል። ከዚህ በተረፈ ግን የዲቪ ፕሮግራም 2027 እንደማይቀር እርግጠኛ መሆን ይቻላል። ማለት በህግም የረቀቀ ጉዳይ ስለሆነ ፕሮግራሙ አይቀርም፣ ተፈጻሚነት አለው። በእርግጥ መቼ ነው የሚለው ነገር ነው እንጂ ያልታወቀው። የዲቪ ፕሮግራም ግን እንደሚኖር እንግዲህ ልታውቁ ይገባል ማለት ነው። አይቀርም ማለት ነው። አንዳንድ ሰዎች እንግዲህ ሊያስቀሩት ነው እንዴ ወይስ እንዴት ነው ምናምን የሚሉ ጥያቄዎች አሉ። ነገር ግን አይቀርም እንግዲህ ጊዜው ነው እንጂ ያልታወቀው፣ ዘግይቶም ቢሆን ይመጣል ማለት ነው። ይህንን ልታውቁ ይገባል። ከዛ በዘለለ ግን ከዲቪ እንሞላለን እናስሞላለን እያሉ ከሚያጭበረብሩ ሰዎች፣ ግለሰቦች ራሳችሁን ልትጠብቁ ይገባል። ታማኝ የሆኑ ምንጮችን አፈላልጋችሁ ወይም ደግሞ እንግዲህ የዲፓርትመንት ኦፍ ስቴት ራሱ በሚያሳውቅበት ጊዜ ታማኝ ከሆኑ መረጃዎች ምንጮች አግኝታችሁ እሱን ለመሙላት መሞከር አለባችሁ። ከዛ በፊት ግን ያው እንግዲህ እንደውም መዘግየቱ በተወሰነ መልኩ ጠቃሚ ሊሆን ይችላል። አንዳንድ ሰዎች ፓስፖርት የሌላቸው ፓስፖርት ማውጣት ሊኖርባቸው ይችላል። በእርግጥ እሱንም አረጋግጦ አስፈላጊ ነው አያስፈልግም ማረጋገጡ አስፈላጊ ይመስለኛል። ነገር ግን እንግዲህ እሱንም ለማሰብ ጊዜ ይሰጣቸዋል። ሁለተኛ ደግሞ የክፍያው ጉዳይ ውጭ ቤተሰብ ያላቸው ቪዛ ካርድ ወይም ደግሞ ማስተር ካርድ ያላቸው እነሱንም ማነጋገር እንዲችሉ ያው እንግዲህ የተወሰነ እድል ይፈጥራል ብዬ አስባለሁ። ከፎቶ ጋር በተያያዘ ፎቶ በጣም አስፈላጊ ነው። እንግዲህ እንደምታውቁት ከዚህ ቀደም እንደነበረው ነው። ባክግራውንድ ወይም ከጀርባ ያለው ፎቶ በነጭ የታጀበ መሆን አለበት። ጆሮአችሁ፣ ሁለቱንም ጆሮአችሁ መታየት ያለበት ፎቶ በተቻለ መጠን ባለሙያ ወይም ደግሞ ፕሮፌሽናል ፎቶ አንሺዎች ጋር ሄዳችሁ ፎቶ ብትነሱ በጣም ይመከራል። እንደዛ ቢሆን ነው ጥሩ። ምክንያቱም ለእድሉ ለማግኘት እድሉን አግኝታችሁ እንግዲህ ለመመረጥ እሱ አስፈላጊ ነው። ከዛ በዘለለ ስማችሁ መሙላታችሁ እንዳትረሱ። አንዳንድ የፊደል ክፍተት እንኳን ወይም ግድፈት እንኳን ትልልቅ ለውጦች ያመጣሉ። እንዳትመረጡም ሊያደርግ ይችላል። በኋላ ሊሰርዝባቸውም ይችላል እና እሱንም መጠንቀቅ ያስፈልጋል። እንግዲህ እነዚህ በደንብ በጥንቃቄ መሙላት ይጠበቅባችኋል ማለት ነው። የትምህርት ደረጃችሁ ግድ ነው። 12 የጨረሰ ወይም ደግሞ ተዛማጅ ወይም ደግሞ የ12ን የሚመጣጠን ተመጣጣኝ ሌላ ትምህርት ወይም ደግሞ ባለፉት 5 ዓመታት ውስጥ ከ5ቱ ዓመታት 2 ዓመት የስራ ልምድ ያለው በሰራበት ደግሞ ቢያንስ የ2 ዓመት ስልጠና የወሰደ መሆን አለበት ማለት ነው። እነዚህ በጣም አስፈላጊ ነገሮች ናቸው። ይህንም በትክክል የትምህርት ደረጃችሁን፣ ስማችሁን፣ አገር፣ የተወለዳችሁበት ቦታ እና መሙላታችሁ በጣም ወሳኝነት አለው። ጥሩ ነው ማለት ነው። ከዛ የተወለዳችሁበት አካባቢና የተወለዳችሁበት አገር ወይም ማሟላት እንዳይረሳ። ቅድም ያልኳችሁ በስተመጨረሻ ልነግራችኋለሁ ብያችሁ የነበረው ነገር ምንድን ነው? የዶላሩ ክፍያ በደንብ ያው እንግዲህ ተወጥታችሁ ወይም ከፍላችሁ ተመዝግባችሁ እንዲሁም ደግሞ ፓስፖርትም አስፈላጊ ሆኖ ከተገኘ ፓስፖርት አሟልታችሁ ይህንን አሟልታችሁ በትክክል ከሞላችሁ እድሉ ሊደርሳችሁ እንደሚችል ወይም ደግሞ የማሸነፍ እድላችሁ ከፍተኛ ሊሆን እንደሚችል መገመት ይቻላል። እንደውም በዚህ ዓመት ኢትዮጵያ ውስጥ ከሚያመለክቱ ሰዎች እንግዲህ በጣም ጥቂት ሰዎች ሊያመለክቱ እንደሚችሉ እና ከጥቂቶቹ ደግሞ ብዙ አሸናፊዎች ሊኖሩ እንደሚችሉ መገመት ይቻላል። እንደሚታወቀው 55,000 ቦታ ነው ያለው። የአሜሪካ መንግስት ለዲቪ 55,000 ሰው ብቻ ነው የሚመርጠው። ከ55ቱ ደግሞ ወደ 7% እንደዚህ አካባቢ ኢትዮጵያውያን እድሉን እንወስዳለን ማለት ነው። ለምሳሌ አምና
እድሉ ያገኙ ሰዎች ወይም ያሸነፉ ሰዎች ወደ 3000 አካባቢ ነበሩ እና በዚህ ዓመት ደግሞ ሊያመለክቱ የሚችሉ እነዚህ አዳዲስ ህጎችን ፈጽመው በሙሉ በተገቢው ሊሞሉ የሚችሉ ሰዎች በጣም ጥቂት ይሆናሉ ተብሎ ነው የሚገመተው። እንደምታውቁት ትንሽ ከበድ አድርገውታል እና እንግዲህ ይህንን ሁሉ እንግዲህ ህግ አክብራችሁ በደንብ አስፈላጊውን ነገር አሟልታችሁ መስፈርቱን አሟልታችሁ ከተመዘገባችሁና በትክክል ከተመዘገባችሁ አሸናፊ የምትሆኑበት አጋጣሚ በጣም ሰፊ ነው፣ ወይም እድል በጣም ሰፊ ነው ማለት ነው። ስለዚህ ከቻላችሁ በደንብ ሮጥ ብላችሁ አስተካክላችሁ ጠብቁ። እንግዲህ ሙሉ እድላችሁን አስፉ ማለት ነው። መልካም እድል እመኛለሁ። መልካም ጊዜ። ሰብስክራይብ፣ ላይክ፣ ሼር እና ኮሜንት እንዳይረሳ። አዳዲስ መረጃዎች ደግሞ ሲኖሩ አቀብላችኋለሁ ማለት ነው። መልካም ጊዜ እንዲሆንላችሁ እመኛለሁ።